እኮ ሲያሰግደን የነበረ ሰው እኮ ነው። ሑፋዞች እኮ ናቸው። አላህ ወንድ ነው ወይስ ሴት ብሎ ጠይቋል አለ። ካፍር እኮ ይሄን አይጠይቅም። ምንድነው አየሃ እኔ ጋር ያለው ሲዋክ ነው። ሲያይ ደግሞ ትንሽ ነኝ ወላሂ እንዴ እፈራለሁ እንዳይመታኝ ሲል ተፈልጉ ሆናሉ። ተጠንቀቁ። አሁን እቺን አዳምጡ፣ እቺን አስተላልፉላቸው በቲክቶክ። እዚህ ወደ ነብዩ ጊዜ እንመለስ። እነዚህ በአሁኑ ያሉትም እዚህም ሆኖ አረብ ዓለም ውስጥ ያሉትን ይሄንን የሚናገሩ ነብዩ ለማለት የፈለገው ይሄ ነው የሚሉትን እንመልሳቸው ወደ ኋላ ወደ ቨርቹዋሊ ወደ የት እንመልሳቸው? ወደ ነብዩ ጊዜ እዚህ ደስ ያሉትን እንመልሳቸው። ሷሃባዎቹ ነው ነብዩ ሰለላሁ ዐለይሂ ወሰለም መጣና ኢነላሃ የንዝሉ ኢላ ሰማዕ ዱንያ ወዛሊከ ሒነ የብቃ ሱሉሰል አኺር ሚነል ለይል። እነዚህ ሰዎች ወስደን ወደ ሷሃባዎች ጋር አስገባናቸው። ነብዩ ሞተን ሐዲስ ተናገረና ሄደ። ማን ቀረ? ሷሃባዎች አቡበከር፣ ዑመር፣ ዑስማን ወዓሊ ቀሩና እነ ኻሊድ እነዚህ መቀሩ። ይሄ ደሴው ቁጭ የቲክቶክ ኩቱብና የአቡበከር፣ ዑመር፣ ዑስማን ኑ ልንገራችሁ ብለና ነብዩ እኮ ለማለት የፈለገው ረሕማውን ማለት ነው። ወላ ከዑመር ሰይፍ ይድናል። ይሄ ማለት እነዚህ ሰዎች መጨረሻ ላይ ምን ያመጡልሃል? አዲስ ቁርአን፣ የተለዋወጠ ቁርአን እንዳሰማ የመጨረሻ ይሄ የአላህ ቃል ነው። አና ሙሐመድ አልአንሲ ግልጽ ያለ ቃል ነው። ዋضح አውضح من الشمس ከፀሐይ የበለጠ ነው። ዋضح እያየሁት ነው፣ እየተጠቀምኩበት ነው፣ እየተደሰትኩበት ነው። ክብር እየተሰማን የበላይነት እየተሰማን በዚህ መጽሐፍ ክርክርም አያስፈልግም። ሐሰን አልበስሪ መጣና አንዱ ናቶሎ ስለ እስላም እንከራከር አለው። እذهب አለው እኔ በዲኔ ላይ ሙሉ የቂን ስላለኝ በዲኑ ላይ ሸክ ያለው ፈልግ በለው ብሎ አባረረ። ቁርአኑን ታሪፍ እያደረገ አላህ እኮ ማለት የፈለገው ይሄ ነው። በሌላ አባባል ምን እያሉ ነው? ሐዲሱ ላይ ስንመጣ አይ ነብዩ ሰለላሁ ዐለይሂ ወሰለም አላህን በማይገባው ነገር እየገለጸው ነው እያሉ ነው፣ እየደፈረው ነው እያሉ ነብዩ አላህን እየደፈረው ነው፣ እያስደፈረው ነው፣ እያዋረደው ነው ያሉ እኮ ነው። በቁርአንም ላይ ሆነ በሐዲስ ላይ አላህ የአላህን ክብር የሚነካ ነገር የለም። ምክንያቱም ከሱ ጋር የተያያዘ ነው። ኢነላህ ዩንዚሉ ኢላ ሰማዕ ዱንያ ሲል ይኸውናላችሁ መጨቃጨቅ ያመጣሁላችሁ እናንተ ጨቅጫቆች ናቸው እያለን ነው እንዴ? ተጨቃጨቁ በዛ። ነብዩ እዚህ ላይ እኮ ነብዩ ኢነላህ የንዝሉ ወደ ሰማይ ዱንያ ይወርዳል ይላል። የንዝሉ አረበኛ እኮ ነው የተናገረው። ቁርአኑን በአረበኛ ነው። وكذلك أنزلناه قرآنا عربيا وصرفنا فيه من الوعيد لعلهم يتقون أو يحدث لهم ذكرى. إن الله ينزل إلى سماء الدنيا. الله سلا ذاته كون من ناقره ذات النبي صلى الله عليه وسلم يتوتال قرتو أنت سلا لا يشتوت نقل ليتنا متناقروت. ይሄ አንተን ልብ ለማረጋጊያ ነው። አላህ ينزل ያ አላህ ጋር ሐጃ አለ ማለት ነው። ስለዚህ እኛ በሰው አገላለጽ ነው የመጣልን እዚህ ለእናንተን ለማቅረብ ነው ጉዳዩን። ኢነላህ የንዝሉ ኢላ ሰማዕ ዱንያ አያገባኝም። ይሄ እኔን አይመለከተኝም። ሌላ ማብራሪያ በቁርአን እስካልመጣ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እስካልመጣ ኢነላህ ሰማዕ ዱንያ ማለት በአላህ ከአላህ ክብር ጋር አይመጥነውም። ስለዚህ አላህ እኮ ማለት የፈለገው መላኢካ ነው፣ ጅብሪል ነው። አላህ እኮ ማለት ረሕመቱ ነው። እንደ መድኃኒት ቢሆናችሁ እናንተ ይሄን የምትሉ ሰዎች አሁን ያላችሁበት ዘመንና ቦታ ይለያል አይደለም? አላህ ቢደፈር የማይነኩበት ቦታ ነው። ምክንያቱም አለቻች አይረን ፊስት አለለስ ያደቃል ቀርታላ ነው አይደለም? እሱ ያደፋፈራቸው ነው የሚሰሩት።
ካፍሮችም ሆነ ሙስሊሙ እዚህ እኮ ሲያሰግደን የነበረ ሰው እኮ ነው። ሑፋዞች እኮ ናቸው። አላህ ወንድ ነው ወይስ ሴት ብሎ ጠይቋል አለ። ካፍር እኮ ይሄን አይጠይቅም። ምንድነው አየህ እኔ ጋር ያለው ሲዋክ ነው። ሻይ ደግሞ ትንሽ ነኝ ወላሂ እንዴ እፈራለሁ እንዳይመታኝ ሲል ተፈልጎ ሆናሉ። ተጠንቀቁ። እየሰራችሁት ምን እንደሆነ ከኋላ ማንን ተማምነን እየሰራህ እንደሆነ እንድትዝናና በዲናችን እንድትጫወቱ ያደረጋችሁ እናንተ ሙስሊሞች ማለት ነው። በዲናችን እንድትጫወቱ ያደረጋችሁ ማን ነው? እዚህ ወደ ነብዩ ጊዜ እንመለስ። እነዚህ በአሁኑ ያሉትን እዚህም ሆኖ አረብ ዓለም ውስጥ ያሉትን ይሄንን የሚናገሩ ነብዩ ለማለት የፈለገው ይሄ ነው የሚሉትን እንመልሳቸው ወደ ኋላ ወደ አንቨርቹዋሊ ወደ የት እንመልሳቸው? ወደ ነብዩ ጊዜ። እዚህ ደስ ያሉትን እንመልሳቸው። ሷሃባዎች ሆኑ ነብዩ ሰለላሁ ዐለይሂ ወሰለም መጣና ኢነላሃ የንዝሉ ኢላ ሰማዕ ዱንያ ወዛሊከ ሒነ የብቃ ሱሉሰል አኺር ሚነል ለይል ወየቁሉ መን የድዑኒ እስተጅብ። አሁን ችግር አለብህ አንተ የዲንም ሆነ የዱንያ ሌሊቱን ተነሳ አትተኛ። አላህ خلاص قاعد ይባል እየጠራ ነው አላህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገረ። የትልቅ ሙሽራ ኩልና ለኔና ላንተ ተብሎ እኮ የተሰራ ነው። አላህም እኮ ይወርዳል የተባለው ለኔና ላንተ ነው። ለኪን መውረድ የሰው መውረድ መውጣት አይደለም። አላህ መውጣት መውረድ ማያስፈልገው ለኔና ላንተ ነው። አሁን በአንዳንድ ጊዜ አላህ አቅጣጫ ያስፈልገውም ይላል። አላህ ምንም ነገር አያስፈልገውም። ወላ አቅጣጫ ወላ አርሽ አያስፈልገውም። አላህ ያስፈልገዋል ማለት እኮ ደካማ ነው እያልክ ነው። የሚሰራ ሁሉ ለኔና ላንተ ነው። እኔ እናንተ ግን አቅጣጫ ያስፈልገናል አያስፈልገን? ታዲያ እንዴት መጣህ እዚህ? ቀጥላ ዝም ብለህ በዚህም ትሄዳለህ። አቅጣጫ የሚያስፈልገኝ እኔ ነኝ። ዱዓ ሳደርግም አቅጣጫ የሚያስፈልገኝ እኔ ነኝ። ወደዚህ ነው የዞርነው አይደለም? ወደዚህ ወደ መካ። ለምክንያቱም አቅጣጫ ያስፈልገኛል። ካዕባ ያስፈልገኛል። ካዕባ ለማን ነው የተደረገው? ውዲአ ሊናሲ አወል በይቲን ውዲአ ሊናሲ ወለዚ ቢበካ መካ ማለት ነው። በነገራችን በካ የምትባለው አለ መጽሐፍ ቅዱስ ላይ አለ። በዚህ ስሙ በእንግሊዝኛው ላይ አለ በካ ይልፋል። ቢበካ ሌላ ስሟ ነው የመካ ቢበካቲን ሁደን ለሰዎች ለኔና ላንተ እኮ ነው የተደረገው። ምክንያቱም አቅጣጫ የሚያስፈልገኝ ሰው ነኝ። ከቤት ወጥቼ ታዲያ እንዴት እመለሳለሁ? ሹፍ የት ለሰው የሚያስፈልገው ሁሉ እዛ ያደርጉና ተመልሶ ይረበሻል። ራሱ አላህን እንደ ጀሰድ ያደረገ አላህ ጀሰድ አይደለም፣ አላህ ዛት ነው። ሙሽ መላእክታው ራሱ ከኑር የተፈጠረ ነው። አሁን እነዚህ ሰዎች እንሰዳቸው ከደሴ ወስደን ነብዩ ወደ ነብዩ ዘመን መልሳቸው። አቡበከር ዑመር ዑስማን ባሉበት ነብዩ ሰለላሁ ዐለይሂ ወሰለም እንደዛን ሷሃባዎች መጣና ይሄን ቡሽራ ሲሰጣቸው አላህ ሰማይ ይወርዳል ሰማይና እና ማን ነው ይላል። እኔን መለከተኝ ከዚህ በኋላ ያለው ነው አይደለም እንዴ? ከዛ በኋላ ለመለከተኝ ከአቅሜም በላይ ነው። እኔ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ራሱ አያውቅም። ካወቀውም ከነብዩ ጋር የተያዘ ነው። ለው ተዓለሙነ ማዓለም ይላል ሐዲስ። እኔ ማቆም ብታቆም ይላል ያሳየው ነገር አለ አላህ ሱብሓነሁ ወተዓላ ወማ ተለዘቱም ፊ አላ ፍርሽኩም ላ በሚስቶቻችሁ አትደሰቱም ነበር። ካልጋችሁ ላይ ተነስታችሁ ውጭ ወጣችሁ ምን ትቧጥጡ ነበር። ይሄን ሞታውን ተጅአሩነ ኢላ ረቢኩም የሁሉ ነገር ስሜት የምግቡም የሴቱም የምግብ ስሜት እንዳለ ይደመሰሳል፣ ይጠፋል። ይሄ ለነብዩ የተሰጠ ነው። ይሄም ተሰጥቶት ከሆነ ካልነገረን ከኛ አቅም በላይ ነው ማለት ነው። በነብዩ አቅም የተነገረን ከነብዩነት ጋር የተያያዘ ነው ማለት ነው። አለቀ። ነብዩ ያውቀዋል ግን አልነገረንም ካላችሁ ነብዩን ኻኢን ነው እያላችሁ ነው። لأنه الله أرسلهم ونزلنا الكتاب لتبين للناس ما نزل إليهم لتبين ይነግረን ነበር አያይዞ። ይሄ እኮ ይወርዳል ማለት ይሄ ነው ብሎ እንዳንምታታ
አልተነገረንም። እነዚህ ሰዎች ወስደን ወደ ሰሃባዎች ጋር አስገባናቸው። ነብዩ ሞት ይህን ሐዲስ ተናገረና ሄደ። ማን ቀረ? ሰሃባዎች አቡበከር፣ ዑመር፣ ዑስማን ወዓሊ ቀሩና እነ ኻሊድ እነዚህ መቀሩ። ይሄ ደሴው ቁጭ የቲክቶክ ኩቱብና የአቡበከር፣ ዑመር፣ ዑስማን ኑ እንገራችሁ ብለና ነብዩ እኮ ለማለት የፈለገው ረሕማውን ማለት ነው። ወላ ከዑመር ሰይፍ ይድናል፣ ከዑመር ሰይፍ ይድናል። እሱ ደፍሮ ይናገራል። ኑቶ ለላብራራላችሁ ነብዩ እኮ ለማለት ፈለገው የሰማዕ ዱንያ هذا لا يليق بالله ለበለጅ ነብዩ እኮ የአላህን ክብር እየነካ ነው። አይባልም ይሄ አላህ አይወርድም። لا يليق النزول الطلوع لا يليق بالله عز وجل። ስለዚህ ጅብሪል ማለቱ ነው። ከየት አመጣው ጅብሪል መሆኑ? ረሕመቱ መሆኑን ገይብ እኮ ነው ይሄ። እኔ ደግሞ ከገይቡ የተነገረኝ ነው የማውቀው። ስለ አላህ ተነግሮኛል፣ ስለ ጀነት፣ ስለ ጀሃነም፣ ስለ አኺራ፣ ስለ ሞት፣ ስለ ቀብር፣ ስለ ሐቅ የተነገረኝ ነገር ስለ ራሴ ተነግሮኛል። ስለ ራሴ ገይብ ከጭቃ እንደተፈጠርኩ ነግሮኛል። እንደ አላህ ያ ገይብ ነው አይደለም? አይቼዋለሁ እንዴ? ثم جعل ነስላው ሚን ሱላለቲ ሚን ማኢን መሂን። ደግሞ ከማኢን መሂን ማለት ከወንዱ የሚወጣ መሂን ውዳቂ ቆሻሻ እንትን ዝም ብለህ እዚህ ብታፈሰው ምን ያመጣልህ? ታሪክ ይሄ ነው። ገይብ ነበርኩኝ፣ አሁን ደግሞ ሸሃዳ ሆንኩኝ። ደግሞ መቼ ደግሞ እንደገና እሞታለሁ። እሞትና እንደገና ሌላ ህይወት ውስጥ እገባለሁ። ኩሉ هذا ገይብ። ስለ ገይብ አላህ የነገረኝ ብቻ ነው የማውቀው። ተመልከቱ እናንተ አሁን እችን አዳምጡ፣ እችን አስተላልፉላቸው በቲክቶክ እስኪ ራስን ኢማጂን አድርግ። በሰሃባዎች ጊዜ ሆነ ነብዩ ይህን ሐዲስ ከተናገረ በኋላ መተን አቡበክርን፣ ዑመር፣ ዑስማን ወዓሊ ሰብስበህ ቶሎ ነብዩ እኮ ለማለት የፈለገው ይህን አይደለም ይባላል ይሆናል። እቺ መድኃኒት ሆናቸውና እንደ ምሳሌ። ሌላው ደግሞ ሽፋውን በቁርአን ላይ አርሽ ይሄ ነው። አርሽ አይባልም፣ አርሽ የለም ይለኛል። ምንድነው? ሱልጣኑ ነው ያለው። አላህ ሱልጣን ማለት ሱልጣን የሚባል ቃል ተጠቅሞል አላህ። طيب ان الله يحب المحسنين يحب المحسنين يحب ما يجازيهم ነው አላህ ይጃዚ ማለት ተጠቅመንም ጀዛእ የሚለውን ስንት ጊዜ እዚህ ላይ ሲመጣ ቁርአኑ የመጣው እኛን ለማምታታት ነው እንዴ? ይሄ ማለት እነዚህ ሰዎች መጨረሻ ላይ ምን ያመጡልሃል? አዲስ ቁርአን፣ የተለዋወጠ ቁርአን እንዳሰማ የመጨረሻ ይሄ የአላህ ቃል ነው። አና መሐመድ አልአንሲ ግልጽ ያለ ቃል ነው። ዋضح አውضح من الشمس ከፀሐይ የበለጠ ነው። ዋضح እያየሁት ነው፣ እየተጠቀምኩበት ነው፣ እየተደሰትኩበት ነው። ክብር እየተሰማኝ፣ የበላይነት እየተሰማኝ ነው። በዚህ መጽሐፍ ደስታ እየተሰማኝ ነው፣ እየተረጋጋሁበት ነው። ኃይል እየተሰማኝ ነው። በተስፋ እየተሞላሁበት ነው። በበረካ እየተሞላሁበት ነው። በራህማ እየተሞላሁበት ነው። እየተመራሁበት ነው። ምንም ያምታታ ነገር የለም። ቀጥታ ነው የተነገረኝ። ታዲያ አላህ ወተቢዕ አለ ምንድነው? ወተቢዑ ማ ኡንዚለ ኢለይኩም የወረደላችሁን ተከተሉ የተባልኩት ምንድነው? አንተ መተህ ልትለዋውጠው ነው? ማን ያዳምጣል? አላህን የምታውቅ ከሆነ እተቁላህ ላ ተተሐደሱ ቢገይሪ ዒልም አተቁሉነ ዐላ ላህ ማ ላ ተዕለሙን። ስለ አላህ የማታውቁትን ትናገራላችሁ። ክርክርም አያስፈልግም። ሐሰን አልበስሪ መጣና አንዱ ናቶሎ ስለ እስላም እንከራከር አለው። እዝሀብ አለው። እኔ በዲኔ ላይ ሙሉ የቅን ስላለኝ በዲኑ ላይ ሸክ ያለው ፈልግ በለው ብሎ አባረረው። የሚከራከር ሸክ ያለበት ነው። ቁርአን ይጠናል። እናጥናው እስኪ መች ደረስንበትና። እኔ እኮ ያሳዙኛል ሲናገሩ የሚናገሩት ዕልም ይመስላቸዋል። እነሱማ ዕልም መስሏል። ደግሞ ዕልም የሌለው ሰው ጋር እንዴት ነው የምትከራከረው? ቁርአኑን ታሪፍ እያደረገ አላህ እኮ ማለት የፈለገው ይሄ ነው። በሌላ አባባል ምን እያሉ ነው? ሐዲሱ ላይ ስንመጣ
አይ ነብዩ ሰለላሁ ዐለይሂ ወሰለም አላህን በማይገባው ነገር እየገለጸው ነው እያሉ ነው፣ እየደፈረው ነው እያሉ ነብዩ አላህን እየደፈረው ነው፣ እያስደፈረው ነው፣ እያዋረደው ነው ያሉ እኮ ነው። በቁርአንም ላይ ሆነ በሐዲስ ላይ አላህ የአላህን ክብር የሚነካ ነገር የለም። ምክንያቱም ከሱ ጋር የተያያዘ ነው። አንተ ነህ በሽተኛው፣ አንተ አልመሪድ፣ አንተ ነህ በሽተኛው። በሽተኛ ሰው ይተሃል። ብርቱካን ስትሰጠው ምንድን ነው የሚለው? ጋስትራይክ ይዞኝ ሆዱ እንዲለለ። ብርቱካን ጥቅም ያለው ነገር ነው። ስንት ቫይታሚን ሚነራሉን ፋይበሩን የያዘ ደስ የሚል ጣዕሙ ሽታው አሞኛል። ወተት ጠጣ አሜባ ይዞኛል። ይህን ደስ ችግሩ ከወተቱ ነው ከዚህ ከሆዱ። የእናንተም እንደዚሁ ነው። እዚህ ጋር ችግር የለም። ቁርአን ተከተሉ የተባል ነው። ና ቶሎ ስራ ሰጥሃለሁ። ጭንቅላትን የሚያፈነዳ ስራ አለዚ ከንቱ ስለሆንክ ነው ስለዘቀድ ውጥርጥር የሚያደርግ አላህ አምላካዊ ትእዛዝ አለ። እየረገጥከው እየሄድክ መተዚን እንከራከር ትለኛለህ። እማታውቀው ለአላህን አላየኸው፣ አርሻኑን አላየኸው፣ ምንም ስለ ገይብ ውስጥ ገባላችሁ። يقول النبي صلى الله عليه وسلم ما ضل قوم بعد هدى كانوا عليه إلا أوتوا الجدل የአንድ ሰው ከመንገድ መውጣቱ ምልክቱ መንገድ ላይ ነበር። መንገድ ላይ ዳዋ አድራጊዎች ስንጠቀምባቸው ነበሩ። ኢላ ኡቱ ጀደል ክርክር መውደድ ይሰጣሉ። እንከራከር። የዛሬ 35 ዓመት በየገጠሩ ይሄድ ሲከራከሩ የነበሩ አሁን ያንን እኮ ተመልሶ ነው። እኔ አስታውሳለሁ፣ ከጎኑ ነበርኩኝ። በእኔ ጋር ነው እዚህ በመኪና ሄድ ነው። ምን ይላል? የመጀመሪያው ማስረጃ ቁርአን ይዟል። ቁርአን ላይ ሁለተኛው ሐዲስ ነው። ከሌለ ኢጅማዕ ነው። ሰሃባዎች ይል ነበረ። አሁን ያ ሁሉ ዘሎ ወደ 300 ዓመት ይዶልኛል። ሐታ አራቱ መዝሐብ ዘሎ ምንድን ነበር እዛ ጊዜ ስትከራከር የነበረው? ባጥል ነበር። ቁርአኑ ባጥል ነው እያልክ ነው። እኔ ሰምቻለሁ ራሴ ከጎኔ ነበርክ። አብረን ነው ከዚህ በመኪና ባልሳሳት ሄድ ነው። ስንመለስ ግን አስታሳን በእኛ መኪና ሄድ ነው። በመርከዙ ሱዙኪ ነጯ ሱዙኪ ገጠር ወደ 50 ኪሎ ሜትር ገብተው እንደዚህ ሲል ነበር። ይሄ የዛ ጊዜ ይሄና አሁን መጣና ሌላ አገኘ። አትጠጉ ከዚህ ቁርአን። እኔ ማስፈራር ነገር የለም። አላህ ይደፋል ከሐቅ ስለወጣ ከሐቅ ወጣ እንደገና ታምታታለህ። ሐቁን ባጥል ነው ልጅ